ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ የምናየው በካፕከት እንዴት ኤዲት እንደምናደርግ ነው። አብዛኛው ሰው በስልኩ ስለሆነ የሚጠቀመው በስልካችን እንዴት አድርገን ካፕከትን ተጠቅመን እንዴት ኤዲት እንደምናደርግ እናያለን። መጀመሪያ ካፕከትን እንከፍታለን። ካፕከትን ከከፈተን በኋላ ከላይ ኒው ቪዲዮ ኤዲት ፎቶ የሚል አለ። እኛ ቪዲዮ ስለሆነ ኤዲት ማድረግ የምንፈልገው ኒው ቪዲዮ የሚለውን እንጫነዋለን ማለት ነው። ከዛ ኒው ቪዲዮ የሚለውን ከተጫነው በኋላ እዚህ ጋር ቪዲዮ ይመጡልናል፣ ፎቶም ይመጣልናል። ከዛ ማስገባት የምንፈልገውን ቪዲዮ ተጭነን ክሊክ እናደርግና ኤችዲ የሚለውን መርጠን አድ እናደርገዋለን። ከዛ ቀጥታ ወደ ታይም ላይናችን ይወስደናል ማለት ነው። እዚህ ጋር ሲያመጣልን መጀመሪያ ላይ ማድረግ ያለብን ነገር ከለር እንዴት እንደምናስተካክል ነው። ከሁሉም በፊት የሚቀድመው ነገር መጀመሪያ ከለር ማስተካከል ነው። ከት ከማድረጋችን በፊት ቅድመ ማስተካከል ያለብን ከለር ነው። ከት ካደረግን በኋላ የሁሉንም ከለር አንድ ላይ አድጀስት ማድረግ ትንሽ ስለሚከብድ ከለራችን ነው የምናስተካክለው። ከለር ለማስተካከል እዚሽ ጋር አድጀስት ምትላለች፣ እሷን ነካታለን። እሷን ከነካናት በኋላ እዚህ ጋር ፊልተር አለ። ከፈለግን ፊልተር ውስጥ ገብተን በፊልተር ማስተካከል እንችላለን። ካልሆነ ደግሞ አድጀስት ውስጥ እንገባና እዚህ ጋር ብራይትነስ አለ። ልክ እንደ ቪዲዮአችን ከፍና ዝቅ እያደረገን እያየን እናስተካክለዋለን። ሁሉም ውስጥ እየገባን ማለት ነው። እንዲናስተካክላለን ማለት ነው። እና ሌላኛው መንገድ ደግሞ እዚህ ጋር HSL አለች። ፈለገው ቀለም ብቻ እንዲታይ። አሁን አንዳንድ ቪዲዮ ገጥሟችሁ ከሆነ ማይ ወርልድ ኢዝ ሬድ ምናምን የሚሉ ቪዲዮዎች ገጥሟችሁ ከሆነ የምታዩት ነገር እንዳለ ቀይ ብቻ ነው። አሁን ለምሳሌ እንደዛ ማድረግ የምትፈልጉ ከሆነ እዚሽ ጋር ቀዩዋ ላይ ቀዩዋን ከፍ እናደርጋትና ሁሉንም ነገር ከዛ የሌላውን ቀለም እንዳለ ደግሞ ኔጌቲቭ ላይ እናደርገዋለን። ቀዩ ብቻ ጎልቶ እንዲታይ ማለት ነው። በቃ ያው አሁን እዚህ ጋር ባሱ ቀይ ያለ፣ እዛ ጋር ቀይ ያለ፣ ቀይ ነገሮች ብቻ ናቸው የሚታዩት። እንዲህ በማድረግ የምንፈልገው ከለር ብቻ እንዲወጣለን እሱ ብቻ ደምቆ እንዲታይ ማድረግ እንችላለን ማለት ነው። እና በሶስተኛ ደረጃ የምናየው ነገር ደግሞ እንዴት ከት እናደርጋለን የሚለው ነው። ከት ማድረግ ቪዲዮ ኤዲቲንግ ላይ በጣም ወሳኝ የሆነ ነገር ነው። ከት የምናደርገው ታይም ላይኑ ላይ ያለውን ቪዲዮ እንጫንና ከታች ስፕሊት ምትላለች። ስፕሊት የሚለውን ስትነካት ቪዲዮአችንን ሁለት ቦታ ይቆርጧል። እዚህ ጋር አንድ ቪዲዮ አለ፣ በዚህ ጋር አንድ ቪዲዮ አለልን ማለት ነው። በግራ በኩል ያለውን ቪዲዮ ማንፈልገው ከሆነ እሱን ነካውና ከታች ዲሌት ምትላለች፣ ዲሌት እናረጋታለን። በስተት ከሆነ ያንን ቪዲዮ የደለትነው መመለስን ከፈለግን እዚህ ጋር እቺን ምልክት ነካተና ቪዲዮአችንን እንመልሰዋለን ማለት ነው። መሀል ላይ ደግሞ ከት ማድረግ ከፈለግን እንደዚሁ አሁንም መስመሯን እናመጣትና ስፕሊት እንነካለን። አሁን ቪዲዮአችን 3 ሆኗል ማለት ነው። መሀል ላይ ያለውን ቪዲዮ ማንፈልገው ከሆነ እሱን ነካውና ዲሌት እናደርገዋለን። የመጀመሪያውና ሁለተኛው ቪዲዮ አሁን አንድ ላይ ግጥም አለ ማለት ነው። ሁለቱ ቪዲዮዎች አሁን አንድ ላይ ገጥመውልናል ማለት ነው። በአራተኛ ደረጃ የምናየው ነገር ኦዲዮ ነው። ኦዲዮ እንዴት እናስገባለን የሚለው ነው። እሱን ደግሞ የምናየው እዚህ ጋር አድ ኦዲዮ ምትላለች፣ እሷን ነካታለን። እሷ ደግሞ ከሌለች እዚህ ጋር ኦዲዮ ምትላለች። ኦዲዮ የሚለውን ነካትና እዚህ ጋር ኤክስትራክት የሚለው የራሳችሁ ካላችሁ ከሱ ነው የምታመጡት። እዚህ ጋር ሳውንድ የሚለው ውስጥ ደግሞ ካፕከት የራሱ ሳውንዶች አላቸው። እነሱ መጠቀም ከፈለጋችሁ እነሱ ነው የምንጠቀመው ማለት ነው። እኛው የምንፈልገው የራሳችን ስላለን ኤክስትራክት የሚለውን ነካዋለን። ከቪዲዮ ኦዲዮን ብቻ ያወጣልናል ማለት ነው። አሁን እኛ የዚህኛውን ቪዲዮ ኦዲዮ ከፈለገን ቪዲዮን ስናስገባለት ከቪዲዮ ኦዲዮን ብቻ አውጥቶ ያመጣልናል ማለት ነው። በአምስተኛ ደረጃ ደግሞ የምናየው ነገር እንዴት ቴክስት እንጽፋለን የሚለውን ነው። ቴክስት ደግሞ የምንጽፈው እዚህ ጋር ከታች ቴክስት ምትላለች። ቴክስቷን ነካና አድ ቴክስት እንለዋለን። አድ ቴክስት እንለው እዚህ ጋር ያመጣልናል። ሰብስክራይብ ብለን እንጽፍበታለን። ሰብስክራይብ ካልነው በኋላ ከታች ብዙ አማራጮች አሉት። ፎንቶች አሉት፣ ስታይሎች አሉት፣ ኢፌክቶች አሉት፣ አኒሜሽኖች አሉ።
ብዙ አይነት አማራጮች አሉት ማለት ነው። እዚህ ጋር ፎንታችንን እንመርጣለን። ከዛ ስታይል ውስጥ እንገባና ደግሞ እዚህ ጋር እቺኛውን ስታይል እንመርጣለን። ስትሮክ ማድረግ ከፈለጋችሁ ስትሮክ አለው። የፈለጋችሁትን ነገር እዚህ ውስጥ ገብታችሁ ማስተካከል ትችላላችሁ። በጣም ሰፊ ነገር ነው ያለው። ከዛ ኢፌክቶችም አሉት። አሁን እኛ ኢፌክቱን አንፈልግም። አኒሜሽን ውስጥ እንገባለን። እቺን የምንፈልጋት ቦታ እናረገውና አኒሜሽኑ ለምንድን ነው የሚጠቅመን? ቴክስቱ ዝም ብሎ እንዲሁ ድርቅ ብሎ እንዳይገባልብን፣ እንዳመጣጡ ዝም ብሎ እንዳይገባ የቴክስቱን አገባብ ነው የምናስገባለት ማለት ነው። አሁን እንዲህ ሲሆን ዝም ብሎ ነቀጥ ብሎ ቴክስቱ የሚገባው የሚወጣው። እንደዛ እንዳይሆን ከፈለገን እዚህ ጋር ቴክስቱን ነካትና ቴክስቱን ከነካነው በኋላ አኒሜሽን እንመርጥለታለን። እዚህ ውስጥ ካሉት አኒሜሽኖች ውስጥ ይሄኛውን እንመርጥለታለን። ይሄኛው ለኢን ነው ለአገባቡ ይሄኛውን። ከዛ አውት ላይ እንገባና አወጣጡንም ደግሞ እንመርጥለታለን። ለሱም ይሄኛውን ከመረጥንለት እዚህ ጋር ራይት ስንለው ይሄው አሁን ቪዲዮ እንደቀደሙ አይሆንም። በእንደዚህ አይነት መልኩ ይገባል። ከዛ በእንደዚህ አይነት መልኩ ይወጣልናል ማለት ነው። ስድስተኛ ላይ ደግሞ የምናየው ኪፍሬም እንዴት እንጠቀማለን የሚለውን ነው የምናየው። ኪፍሬም ደግሞ የምንጠቀመው እዚህ ጋር ቪዲዮአችንን እናከዋለን። ከዛ በኋላ እዚህ ጋር ይችናት ኪፍሬም ማለት ይሄ ነው። ልክ እሱን ስነካው ኪፍሬማችንን ከነካም በኋላ ቪዲዮአችንን ትንሽ ወደፊት ሳብ እናደርገውና ኪፍሬም የሚጠቅመው ዙም ምናምን ለማድረግ ነው። ይህንን እንደዚህ ቪዲዮአችንን ወደፊቷ ላይ እንዲቀርብ እናደርገዋለን። ይሄው እዚህ ጋር አሁን ራሱ ሌላ ኪፍሬም ጨምሮልናል ማለት ነው። የኪፍሬም ጥቅም ይሄኛው ነው። አሁን ልክ ቪዲዮአችንን ስናደርግ ኪፍሬም ያለበት ቦታ ላይ ዙም ያደርግልናል ማለት ነው። ከዛ ተመልሶ ወደ ቦታው እንዲመለስ ከፈለግን አሁንም እዚህ ጋር እንመጣና አድ ኪፍሬም ብለነው ሳብ እናደርግና ልክ መጀመሪያ እንደነበረው ቪዲዮአችንን እንመልሰዋለን ማለት ነው። ቪዲዮን ከፍተን ስናየው ኪፍሬም ይጠቅማል። እንደዚህ አይነት ነገር ነው ማለት ነው። ሌላው ደግሞ ሰባተኛ ላይ የምናየው ነገር እንዴት አድርገን ኦቨርሌይ እናስገባለን። ሌላ ተጨማሪ ቪዲዮ እዚህ ላይ እንዲገባ ከፈለገን ከታች ኦቨርሌይ የምትላለች እሷን ነካትና አድ ኦቨርሌይ እንለዋለን። ከዛ የምንፈልገው የምናስገባው ነገር ወይ ቪዲዮ ወይ ፎቶ ወይ ስቲከር ሊሆን ይችላል። እኛው የምናስገባው ቪዲዮ ነው። ይሄኛው ቪዲዮ ነካውና አድ ብለን እናስገባዋለን። አድ ብለን ስናስገባው ይኸው የመጀመሪያው ቪዲዮ ላይ ይሄኛውን ቪዲዮ ያመጣልናል። ይሄኛውን ሳይዙን ትንሽ አነስ እናደርገውና የምንፈልገው ቦታ ላይ እንደዚህ እናስቀምጠዋለን። ከዛ አሁን ስንከፍተው በእኩል ሰዓት ሁለቱም ቪዲዮ አንድ ላይ ይሄዳሉ ማለት ነው። ኦቨርሌይ ማስገባት የምንችለው በእነዚህ አይነት መልኩ ነው። ይህንን የፈለግነው ቦታ አድርገን እንደምንፈልገው አጀስት ማድረግ እንችላለን። እና በመጨረሻ ደግሞ የምናየው ሁሉንም ነገር ከጨረስን በኋላ ቪዲዮአችንን ኤክስፖርት እናደርጋለን ወደሚለው እንገባለን። ከላይ 720p የምትለዋን ይህን ሪዞሉሽን እንጨምረዋለን ማለት ነው። ወደ 1080 እናደርገዋለን። አሪፍ የሆነ ቪዲዮ እንዲሆንልን ከፈለገን ይህንንም 60 ላይ እናደርገዋለን። መጨረሻው ላይ በአንድ ደቂቃ ውስጥ 60 ፎቶዎች ነው የሚያሳየን። ይህ ቪዲዮአችን ስሙዝ እንዲሆን ያደርገዋል። ይሄኛውንም 100 ላይ እናደርገዋለን። ይህን ኳሊቲውን በጨመርን ልክ የቪዲዮ ሳይዝም ይጨምራል ማለት ነው። አሁን እዚህ ጋር 164 ሜጋባይት ይለኛል። እንዲህ ካደረገን በኋላ ኤክስፖርት የሚለውን እነካለን ማለት ነው። ለዛሬው ያለን ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።